የገደለችው ሄለን ናት። በአንድም በሌላም በብዙ ነገር አረጋግጫለሁ። አዶኒ እባክህ፣ አዶኒ እባክህ። ስታወሪ የነበረው ምንድን ነው? አዶኒ እባክህ ተረጋጋ፣ እባክህ ተሰብሱ። ተናገሪ አልኩሽ እኮ። ምንድን ነው ያልሽው? ቤሉል እባክህን አስለቅቀኝ፣ ሊገለኝ ነው። ንገሪው፣ ለእኔ ያልሽኝን ንገሪው። ተናገሪ። እሺ እነግርሃለሁ፣ በቃ ተረጋጋ። እኔ አባቴን የገደለችው ሄለን እንደሆነች ብቻ ነው የማውቀው። አለቃትም እስትንፋሷ ከዛሬ ማለፍ የለበትም። እያልክ ነው? ተረጋጋ። አፍሽን ዝጊ። ዝም በይ። ሲናስብ ወንድሜ ሲናደድ ማየት ስለማልፈልግ በክብር እንደገባሽ በክብር ውጭ። ቆይ እንዴ የምትናገረው የምርሽ ነው ያልሽው? የምሬን ነው። እሺ እንደውም ታነቂ። እሺ ስትፈልጊ ከነ ወንድምሽ ሄደሽ ገደል መግባት ትችያለሽ። አንድ ወንጀለኛ ከተደበቀችበት ቦታ በነፃነት የተንቀሳቀሰች፣ ስለዚህ ሌላ ወንጀል ሳሰራ ልትይዟት ይገባል። ቶሎ ብላ ያለችበት ቦታ ወሰድ። ማንን ነው ማሳየ? ማን ያለችበትን ማንን እንዳልኩ ገብቷል። የእንጀራ እናት ያለው ቶሎ ብላ ያለችበት ወሰድ። መኖሩ አለቀልሽ። በዛ ላይ ብብል እየዋሸኝ ያለችበት ወሰድ። ካራመንከኝ ባዶ ክፍል ወስዳለሁ። አንገቴን ግልቅ። ፖሊሶች ሊወስዷት እየመጡ ነው። እንዴ ምን? አንቺን በምን አወቅሽ? ለምርመራ ስለምፈልግሽ ወደ ጣቢያ እንድንሄድ። እኔ አልሄድም። ምንም አይነት ወንጀል የለብኝም። ምን ብሎ ጠርቶሽ ወደ ማለት ነው? ምን አድርገሽ ነው? እናቴ የትም አትወስዷትም። ወንጀለኛ አይደለችም። እረፊ፣ እንዳታስቸግሪ። አስቸግራለሁ። እረፉ። እሺ። ያለ ማዘዣ ደግሞ እኔ መውሰድ አትችሉም። ገባ? አዎ። እናቴ ዝም ብላችሁ መውሰድ አትችሉም። ይኸውልሽ ማዘዣው። እሺ ካስፈራሉ እንዳትነካኝ እኮ በሰላም ነሽ? እሺ ዘበል ኦጌስ ነው ትወስዷት። የፍቅርት አንቺ ራሱ ባለጌ ነሽ። ምንም የማታውቂ ዝቅ ያለ ሰው ነሽ። ሲጀመር እኔ ላይ ትኩረት የምታደርጉ ከአንቺ ስለምሻል። ሊዛ እኔ ለአንቺ አንድ ጥያቄ ብቻ ነው ያለኝ። እሺ ምንድን ነው? ጠይቂ። አንቺ ለቤሉል አግስቱ ነሽ ወይስ አይደለሽ? ዘመድ አይደለም ጓደኛ ብቻ ነው። ተባረኪ፣ ገላገልሽ። በጣም ነው የማመሰግነው። ምን ልታደርጊ ነው? አዶኒ በስተመጨረሻም እንግዲህ የአባቱን ገዳይ ማን እንደሆነ እንግዲህ ከመሲ አንደበት ነው የሰማው። እጅጉን በጣም ነው የሚያሳዝነው። በነገራችን ላይ በቃ ማለት የአባቱ ገዳይ ወይዘሮ ሄለን መሆኗን በፍጹም እንግዲህ ቤሉንም ሆነ እንዲሁም ደግሞ አዶኒ ይብን ራሱ አሁን ላይ ነው ጥርጣሬ እንኳን ያደረበት እንጂ በዚህ ልክ ወይዘሮ ሄለን አባቴን ትገላለች ብሎ አላሰብም ነበር። በጣም ነበር የደነዘዘው። በጣም ነበረ በቃ እውነታውን ከመሲ ሲሰማ በቃ ድንዝዝ ነበር ያለው። በቃ ምንም አይነት ነገር መናገርም ይብን መራመድ በቃ ሰውነቱ እስርስር እስከሚል ድረስ ነበር ድንጋጤ በላዩ ላይ የወረደበት ማለት ነው። እና በጣም ነው የሚያሳዝነው። በነገራችን ላይ መሲ ትክክል በቃ ማድረግ ያለባትን ነገር አድርጋለች። እስከዛሬ ዝምታዋን ሰብራለች ማለት ነው። በባለፈው ፓርት ላይ እንግዲህ ለቴዲ ደውላ ማለት ነው ይቅርታ አድርግልኝ፣ ለምንድን ነው የምትለው? ለምን ይቅርታ አድርግልኝ ብላ ትደውልለታለች። ለምንስ ነገረችው እያልን በጣም ስንበሳጭ ነበረ። ግን ደግሞ በዛሬው ፓርት እውነቱን ማለት ነው የወይዘሮ ሄለን ማለት ነው የአዶኒን አባት እሷ እንደገደለች ወንጀሉን እሷ እንደሰራች እንግዲህ ያው ለቤሉል መናገር ፈልጋ ግን ደግሞ እንዳጋጣሚ ስማ ሲለው ማለት ነው እንግዲህ አዶኒ ሁሉን ነገር ሰምቷል ማለት ነው። እና በጣም 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 ጥሩ ነገር አድርጋለች። ሲቀጥል ደግሞ እንደዚሁም ማለት ነው ለፖሊሶች ደውላ እንድትያዝ ወይንም ደግሞ እስር ቤት እንድትገባ አድርጋለች። ይህ ነገር አንቺ ከምትሞች ከምትገደይ እስር ቤት ብገቢ ይሻልሻል በማለት ሌላ ጣጣ። ምክንያቱም አዶኒ ፊት ለፊት ወይዘሮ ሄለን ቢያገኛት ምን እንደሚያደርጋት ሁላችንም የምናውቀው ጉዳይ ነው ማለት ነው። ስለዚህ ይህ ነገር ሌላ ነገር ችግሩ ሳይመጣ
ማድረግ ያለብኝን ማድረግ አለብኝ ብላ ከቤት ውስጥ ወይዘሮ ሄለን እንዳለች እንኳን እያንዳንዳቸው አዶኒም አያውቅም፣ ቤሎንም እንደዚሁ መሲም ማለት ነው ስታወራ ነው የሰማቻት። እንዴ ጭራሽ ከዚህ ቤት ውስጥ ነው እንደ ያለችው? ይሄንማ በቃ የግድ አሁኑ ነው ፖሊስ ጠርቼ እንድትያዝ ማድረግ አለብኝ ሌላ ችግር ሳይፈጠር በማለት እየተርበተበተች እንግዲህ ፖሊስ ጋር ደውላ ፖሊሶች ቤት ውስጥ እንዲመጡና እንዲሁም ደግሞ ወይዘሮ ሄለንን እንደጠቆመች አድርጋለች ማለት ነው። ስለዚህ ያሳሰረቻት በጣም ትክክል ነች። መሲ ማድረግ ያለባትን ነገር ትናንትና ሰርታለች። እውነን ለመናገር እስከ ዛሬ በጣም ፈዛለች። ለምንድን ነው ዝምታ በቃ የመረጠችው? ለምን እንደዚህ ያደረገችው የሚለው ነገር በጣም ሁላችንም እሷን እንድንወቅስ እያደረገን ነበር። ግን ደግሞ መጨረሻ ላይ ያደረገችው ነገር በጣም ጥሩ ነው ማለት ነው። ያው ቤሎንም ሆነ እንዲሁም ደግሞ አዶኒ ሌላ ችግር ውስጥ ከሚገቡ ያደረገችው ነገር በጣም ምርጥ ነው ማለት ነው። ሲቀጥል እንግዲህ አሁን ላይ ሀና ማለት ነው ወይዘሮ ሄለን ለመጀመሪያ ጊዜ ስታያት ነው። ከዚህ በፊት እንግዲህ ያየቻት ከራሱ ማለት ነው ከቴዲ ቤት አይታታለች ማለት ነው። እና ቴዲ ምንድን ነው ያላት? እህቴ ነች ነው ያላት። ወይዘሮ ሄለን እህቴ ነች ነው ያላት ማለት ነው። እና የፍቅር እህት እዚህ ምን ትሰራለች ብላ እንግዲህ ለሊዛ ትናገራለች ማለት ነው። ምክንያቱም ፖሊሶቹ እዛዋ ሲወጡ አይታለች እና የፍቅር እህት እዚህ ምን ትሰራለች? እንዴት እሷን ፖሊሶች ሊይዟት ይችላሉ? እንዴ ምን ማለትሽ ነው? አንቺ ደግሞ ምንድነው የፍቅር እህት ምናምን ነገር የምትይው? እንዴ እሷ እኮ የኤልሹ እናት ነች። አረ አይደለችም፣ የፍቅር እህት ነች እኮ። እንዲ አዎ እሷን ነው ያየዋት እያለች በጣም ራሷን እየተጠራጠረች ነበረ ሀና ማለት ነው። ምክንያቱም እንግዲህ ቴዲ በጣም ብዙ ነገሮችን ተጫውቷል ማለት ነው። ስለዚህ ወይዘሮ ሄለንን ከቴዲ ቤት ስላየቻት የቴዲ እህት ነች ብላ ነው እየገመተችው ማለት ነው። ግን ደግሞ ሊዛ አረ በፍጹም እሷ አይደለችም፣ ተሳስተሽ ይሆናል ወይንም ደግሞ ተመሳስላብሽ ይሆናል እንጂ እሷ የኤልሹ እናት ነች በማለት እንግዲህ ነግራታለች። እና ደውዬ መንገር አለብኝ፣ ለቴዲ ደውዬ መንገር አለብኝ፣ እህቱ ፖሊሶች እንደያዟት መደወል አለብኝ። አንቺ ምንድን ነው የምትይው እንዴ? ኧረ እባክሽን እያለች እንግዲህ ሊዛ እየተናገረች ነበረ። ግን ግዴታ መደወል አለብኝ። በቃ እንደዛ ከሆነ በእርግጠኝነት እሷን አይተሻል ከሆነ በቃ ጓደኛሽ ራሱ ቴዲ እየዋሸሽ ነው በማለት እንደ ድጋሚ ደግሞ ሌላ ነገር ሊዋሸኝ በፍጹም እንደዚህማ አትይውም በማለት እንግዲህ ለቴዲም እየተከራከረች ትገኛለች ሀና ማለት ነው። እና አሁን ላይ እውነቱ እየተጋለጠ እየመጣ ነው ማለት ነው። ያው እንግዲህ አዶኒ ምንም ነገር ማድረግ በቃ ይብን ሲነሳ ሲንገዳገድ መሲ ልትይዘው ነበር። እንዳትይዥኝ ያላት በቃ እጁን ነበር የቃጠው ማለት ነው። እና ቀጥታ ወደ ውጭ ነው ሄደው፣ ቤሎንም እንደዚህ ወደ ውጭ ነው ሄደው። በቃ ምን ማድረግ እንዳለባቸው ራሱ ግራ ገብቷቸዋል። እንደገና ቤሎን ደግሞ እገላታለሁ፣ ዛሬ ቀን አታልፍም፣ ሲጥነው ማደርጋት እገላታለሁ። እንዴት? በነገራችን ላይ የአዶኒ አባት አሟሟቱ ራሱ በጣም የከፋ ነው። ከገደለች በኋላ ምንም አይነት መረጃ እንዳይገኝ በማለት እንግዲህ በእሳት ነው ያቃጠለችው እና በጣም በአሰቃቂ ሁኔታ ነው የገደለችው ማለት ነው። እና አዶኒ በስንት መከራ በርቶ የአባቱን ገዳይ ለማጣራት ብዙ እጥረቶችን አድርጓል ማለት ነውና በመጨረሻም እንግዲህ መሲ ነገር እያወቀች ለምንድን ዝም አለች የሚለው ነገር አሁን ላይ ደግሞ የአዶኒና እንዲሁም ደግሞ ለቤሎን በጣም ብዙ ጥያቄዎች አሏቸው ማለት ነው። ግን ደግሞ እሷ ተናግራለች ቤተሰቦችን እንደምትገላቸው። በእናቴም በጣም ታስፈራራኝ ነበር ያን ጊዜ ስለ እሷ ያጣራሁት፣ ያን ጊዜ እኔ ማስታወስ አልችልም ብዬ ግን ደግሞ እያስታወስኩ በጣም ብዙ ነገሮችን ስታወራ የቀዷቸው ቪዲዮዎች ነበሩ። በዚያን ሰዓት ነው እሷን መከታተል የጀመርኩት። የአዶኒን አባት እንደገደለችው ያወቅኩኝ ያን ሰዓት ነው። እንደማላስታውስ እያስመሰልኩኝ ነው ባመመኝ ሰዓት እና በዚያን ጊዜ ነው ያወቅኩት። ግን ደግሞ እሷ ስላወቀችብኝ በቤተሰቦቼ በእናቴ በብዙ ነገሮች ታስፈራራኝ ነበር ብላ እንግዲህ ምክንያቷን ለቤሎን ተናግራለች። ምክንያቱም ቤሎን ይህን ነገር እያወቅሽ እንዴት እስከ ዛሬ ዝም አልሽ? ለምንስ ነው ያልተናገርሽው? በማለት እንግዲህ በጣም ብዙ ነገሮችን ሲናገራት ስለነበር ማለት ነው። ሌላው ፓርቱ እውነት ለመናገር የመሲና እንዲሁም ደግሞ የመኩ በቃ መተቃቀፍ
ማለት መኩ የተናገረው ነገር እሷም ደግሞ የተናገረችው ነገር በጣም የሚያስለቅስ ፓርት ነበር ማለት ነው። መኩ በቃ እሷ ከፍቷት እንደመጣች እንግዲህ እናቴን የማውራት ነገር አለ በቃ አውራሻለሁ፣ ቆይቼ አውራሻለሁ እናቴ ስትላት እንግዲህ አይንዬን ማለት መኩ ውጣ በቃ እሺ፣ እሷ ለኔ የምታወራኝ ነገር ይኖራል ውጣ ልጄ ብለው ነበር ማለት ነው። በዚያን ሰዓት መኩ ልክ ተነስቶ ሊወጣ ሲል መለስ አለ ማለት ነው። መቶሽ ነው እንዴ? ደብደቦች ነው እንዴ? አስቀይሞች ነው እንዴ? እህቴ መሲ ንገርኝ እያላት እንግዲህ ያው ራሱ እንግዲህ ሲጠይቃት ነበረ ማለት ነው። መኩ እንዴ ወንድሜ ተቆርቁረህልኝ ነው አዝነህልኝ ነው እንዴ በማለት አዎ ለምንድን ነው የማላዝንልሽ? ደብድቦሻል ወይንስ አልደበደበሽም? ልሄድለት በማለት እንግዲህ ሲናገር ማለት ነው። አይ እንደሱ መሆን የለበትም በማለት እሷ ግን በደስታ መኩን አቅፈዋለች ማለት ነው። በጣም በቃ ማለት ስጋ ነው። በነገራችን ላይ ምንም ያክል በድላችሁ ወይም ደግሞ የቤተሰብ ምክር አልሰማም ብላችሁ ብትወጡ ምን ብትሉ ስጋ ነው። መቼም ቢሆን ዙሮ ከቤተሰብ ጋር መገናኘት፣ ከቤተሰብ ጋር መታረቅ፣ ከቤተሰብ ጋር አንድ መሆን የማይቀር ጉዳይ ነው እና ለዛ ነው አንዳንዴ ቤተሰብ ያልፈለገውን ነገር ምርጫ አድርጎ መሄድ መኖር የለበትም። ምክንያቱም ወንድ ልጅ ወንድ ነው። በቃ የሆነ ባዳ ነው እንደሚባለው ማለት ነው። የሆነ ሰዓት ተፋቅራችሁ አብራችሁ ተጋብታችሁ ትኖራላችሁ፣ የሆነ ሰዓት ትለያያላችሁ። እሱም የራሱን ህይወት ይጀምራል። ያም ደግሞ ወደ ቤተሰቡ በቃ ከቤተሰብ ጋር የቤተሰብ ግንኙነት ነው። በቃ ጥሎ የማይጥለው ቤተሰብ ነው ማለት ነው። እና በቃ ምንም ብትሆን እህቱ እንደሆነች እና እንዲሁም ደግሞ ሲከፋት ማየት እንደማይፈልግ ነው እንግዲህ እየተረዳ ነው ማለት ነው። እና ቴዲ ሆን ብሎ ማለት ነው አሁን ላይ የመሲን ቤተሰብ ለማጥፋት ምን እንዳለበት ባላቅም እንግዲህ ከድሮ እንግዲህ ከመኩ አባት ሊሆን ይችላል፣ ከመኩ ቤተሰብ ሊሆን ይችላል። ብቻ ግን የተጨቆነ ነገር አለው ራሱ ቴዲ ማለት ነው። ምክንያቱም ከስር ከመሰረቱ ነው የወይዘሮ ሄለንን እና እንዲሁም ደግሞ የአይንዬ ልጅ ያቀያየረው ራሱ ቴዲ ስለሆነ ማለት ነው። እና የሆነ የተበደለው ነገር ያለ ይመስለኛል በነመኩ ቤተሰብ ማለት ነው። እና እነሱን ሆን ብሎ ነው እንግዲህ ሊያጠቃቸው የተነሳው ማለት ነው። መኩንም ለመግደል ሞክሮ ነበረ፣ ጭራሽ እንዲገሉት ራሱ ሞክሮ ነበረ። ግን ደግሞ ተርፎ ወደ ቤቱ ተመልሷል። አይንዬንም እንደዚሁ ቴዲ አግቷት ነበረ። አይንዬም ሚስጥሩን በሚስጥር አድርጋዛለች በነገራችን ላይ ማለት ነው። ማለት ደበደበሽ መታሽ እንዴ ልጄ እያለች እንግዲህ አይንዬም ስትናገር ነበረ። ምክንያቱም ቴዲ ያገታት ጊዜ ጫማውን አይታለች። ለቤሎን ራሱ መረጃ አይንዬ ስትሰጥ ጫማውን አይቻለሁኝ ብላ አይንዬ ተናግራለች። መሲን እና ቴዲን ደግሞ አንድ ላይ ያገኘቻቸው ሰዓት የቴዲን ጫማ አይንዬ አይታ በጣም ነበር የደነገጠችው ካስታወሳችሁ ማለት ነው። እና እሱን ጠርጥረዋለች። ያገታት ግለሰብ እሱ እንደሆነ ጥርጣሬ አድሮባታል። ግን ይህን ነገር እንዴት ብላ ትናገር? ምክንያቱም የልጇ ባል ሆኗል ማለት ነው። እሷ እንደውም ጥሩ መስሏት የአባቷ ውርስ አለ፣ የአባቷ ንብረት አለ፣ ያንን ነገር ደግሞ እናንተ መጠቀም ትችላላችሁ ብላ እንደውም አሳልፋ ልሰጠው ነበር። እና ራሱ ቴዲ አሁን ጥሩ መጣሽልኝ፣ እኔም እሱን ነው የምፈልገው ነገር እያለ እንግዲህ እያንዳንዱን የነመሲ የሆነ ንብረትን ለመውሰድ በጣም እጥረት እያደረገ እንዲሁም ደግሞ ደጋግሞ ለአይንዬ እየደወለላት ለማግኘትና እንዲሁም ደግሞ ንብረቱን ለመውሰድ ፈልጎ ነበረ። ግን አይንዬ ስልክ አላነሳችም ማለት ነው። እና ያው ሆን ብሎ የእነሱን ቤተሰብ ለማጥቃት ለመጉዳት ነው እንግዲህ መሲን ያጠመዳት ማለት ነው። መሲ ጠንካራና ጀግና ነበረች በነገራችን ላይ ማለት ነው። እንደዚህ አይነቱ ህይወት ውስጥ ራሱ በፍጹም መግባት አትፈልግም። ግን አንዳንዴ ደግሞ በቃ የሚያወራው ነገር ልክ የሆነ ይመስላታል። ሲቀጥል ደግሞ ያው ፍቅር የሚባል ነገር አለ። አንዳንዴ ሁሉ ነገራችን ሸፍኖ ስለ ፍቅር ብቻ የምንጓዘው ነገር አለ ማለት ነው። እና በጣም ጎበዝ እና ጠንካራ ሴት ነበረች ማለት ነው። አሁንም ጠንካራ ነች በነገራችን ላይ። አሁን በተለይ ይህን ነገር ፍርጥርጥ ማድርጓና በዚያ ጠብ የተነሳ ከዚህ ቤት መጣ ነገሮችን እንትን ማለቷ በጣም ጀግና ያስብላታል ማለት ነው። እና አሁንም ብዙ
ብዙ የቴዲ የሆኑ ነገሮች መውጣት ያለባቸው ነገሮች ይወጣሉ እና ደውላ ይቅርታ የጠየቀችበት ፓርትም ስለምትወደው ይመስለኛል፣ ስለምታፈቅረው ይመስለኛል። ግን ደግሞ እሱ ደግሞ አንተ ደግሞ ስለ ፍቅር ሳይሆን ሌላ ነገሮች ነበር የፈለግከው፣ ግን እኔ ተሳስቻለሁ ብላለች ማለት ነው። እና አሁን ላይ እንግዲህ የቴዲን ልጅ ምንም ያክል በሆዷ ብትይዝም ማለት ነው፣ ግን ደግሞ እያንዳንዱ መጋለጥ ያለበት ነገር መጋለጥ አለበት ብላ ነው የምታስበው። በነገራችን ላይ የቤሎን አባት ራሱ በህይወት አለ። የቤሎን አባት በእርግጠኝነት ማለት ነው ራሱ ከቴዲ ቤት ተዘግቶ ያለበት ያ የእሱ ነው ብዬ ነው የማስበው። ምክንያቱም የቤሎን አባት በቃ ተገደለ ወይንም ደግሞ ጠፋ የተባለው ወይዘሮ ሄለን ይህን ነገር አታውቅም፣ ወይዘሮ ሄለን አታውቅም ማለት ነው። ስለዚህ እሷ ካላወቀች ደግሞ ይህን ነገር ተባብረው አላደረጉትም። ስለዚህ ራሱ ቴዲ ነው የያዘው እሱን ማለት ነው። እና እሱም ደግሞ አንድ ቀን የሚወጣበት አጋጣሚ ይፈጠራል ብዬ አስባለሁኝ። አዶኒና እንዲሁም ደግሞ ቤሎን አሁንም መጠንከር አለባቸው። ስለ ወይዘሮ ሄለን እና ስለ ቴዲ በጣም ብዙ ነገሮችን ማጋለጥ አለባቸው ብዬ ነው የማስበው። ሌላው እንግዲህ ሊዛ እንዲሁም ደግሞ ስለ ኑኑ ጉዳይ ማለት ነው እንግዲህ ሀናና ኑኑ ተጣልተው ነበረ ማለት ነው። አንቺ ምንም ነገር በቃ ካላቅምሽ ነው የምትንጠራሪ፣ ምንም ቢሆን ምንም ቤሎን የሊዛ ነው ያንቺ አይደለም፣ እንዳቅምሽ ሁኝ እያለች እንግዲህ በጣም ኑኑን ስትናገራት ነበር። አንቺ ሰራተኛ ነሽ፣ ገረር ነሽ እያለች እንግዲህ የተለያዩ ቃላቶችን ስትናገራት ነበር። እንዴት እንደዚህ ትናገርኛለሽ? አንቺ ማን ስለሆንሽ ነው እኔን ዝቅ አድርገሽ የምታይኝ? በማለት እንግዲህ ኑኑ እጅጉን በጣም ነበር ሀናን እየደበደበቻት ማለት ነው። ሲቀጥል ሊዛ በጣም እየገላገለቻቸው ነበረ እና ሊዛ ከዚህ በላይ ኑኑን ማስከፋት እንደሌለባቸው በቃ እሷ ማለት በቃ ያለ ምንም ነገር ምንም ያላደረገችው ልጅ ለምንድን ነው እንደዚህ የምናደርጋት? ለምንስ እንደዚህ ታደርጊያለሽ? ሀና በቃ ማቆም አለብሽ እያለች እንግዲህ ሊዛ በነገራችን ላይ በጣም አዛኝ የሆነ ልብ ነው ያላት ማለት ነው። አሁን ላይ ራሱ ቤሎንን በጣም በቃ አስቀይሜዋለሁ ብላ ነው የምታስበው ማለት ነው። እና አስቀይሜዋለሁኝ በቃ ተቀይሞኝ ነው ማለት ነው እያለች እንግዲህ እሱ ግን ቸኩሎ ማለት ነው ዝም በይ ምናምን ነገር ብሏት ነበር የሮጠው። ስለ ወይዘሮ ሄለን ከሰማ በኋላ ምንም አይነት ነገር መስማት ስላልፈለገ ቀጥታ ወይዘሮ ሄለን ማግኘት ነው የፈለገው ማለት ነው። ወደዚያ ሲሮጥ ማለት ነው። ሲቀጥል አዶኒ ተከታትሎ ሲወጣ ዛሬ ሰዎቹ ከኔ ላይ ምንድን ነው የሆኑት እያለች እንግዲህ ሊዛ እያሰበች ትገኛለች ማለት ነው። ሲቀጥል ደግሞ ለኑኑ ማለት ነው ትናንትና የተፈጠረው ነገር ምንም ነገር እውነት አይደለም፣ ውሸት ነው በማለት እንግዲህ ተናግራለች ማለት ነው። ምንድን ነው ውሸት የሆነው? እኔ አንቺን አንድ ጥያቄ ልጠይቅሽ በማለት እንግዲህ ያው ሊዛን ጠይቃታለች ማለት ነው። እሺ ኑኑ ጠይቂኝ፣ ግን ስለ ትናንት ነው ስለተፈጠረው ነገር ምንም ነገር የለም፣ ይቅርታ አድርግልኝ በማለት ይቅርታ ጠይቃታለች ማለት ነው። ይቅርታሽን እዚው ያዥው፣ ግን ጥያቄን መልሽልኝ፣ አንቺ ለቤሎን ምንድነሽ በማለት እንግዲህ ጠይቃታለች ማለት ነው። እና ያው ጓደኛው እንደሆነች ነው የተናገረችው ሊዛ፣ ትክክለኛው ጓደኛ እንደሆነች ማለት ነው። በቃ ይሄን ነበር የምፈልገው አመሰግናለሁ በማለት እንግዲህ ትታት ሄዳለች ማለት ነው። እና ይህን ነገር ማወቅ ነበር የፈለገችው ያው የቤሎንና የእኔ ጉዳይ እዚህ ላይ ያቆማል የሚል ሀሳብ ይመስለኛል ከእሷ ጋር ያለው። ቤሎን አሁን በብዙ ነገሮች ስለተጠመደ ስለ ኑኑ ነገር ወይንም ደግሞ ኑኑ እንደዚህ ብሎ ይህ ነገር እንደተፈጠረ እሱ ምንም የሚያውቀው ነገር የለም። በእርግጥ ነገሮቹ ይነጋገሩበታል፣ ያው በእነሱ ጉዳይም የሚፈታ ይሆናል ማለት ነው። ሊዛም ራሱ እሷ ስትከፋ ወይንም ደግሞ ያልሆነ ነገር እንዳታደርግ በጣም ነው የምፈረው እያለች እንግዲህ ስለ ኑኑ እያዘነች ትገኛለች ማለት ነው። ስለዚህ ራሷ ደግማ ደጋግማ ራሷ ሊዛ ትነግራታለች። ካልተረዳሽ ደግሞ እንግዲህ ያው በሂደት ራሱ ቤሎን ደግሞ ነገሮችን ሁሉን ነገር ሰምቶ የሚያስተካክል ይሆናል። ግን ደግሞ አሁን ላይ ከዛ የበለጠ የባሰ ችግር ውስጥ ናቸው አዶኒም ሆነ ቤሎን ማለት ነው። ማስተካከል ያለባቸው በጣም ብዙ አስፈላጊ ነገሮች ስላሉ ለዛ ብዙም ትኩረት ይሰጡታል ብዬ አላስብም። ሲቀጥል ደግሞ ኤልሹ ማለት ነው ወንድሟ ተናዶ ሲወጣ ስላየች በቃ በእናቴ ምክንያት ነው፣ እናቴ እዚህ ቤት ስለመጣች ነው እንደዚህ
እሱ ተናዶ የወጣው በማለት እንግዲህ ራሷ ወይዘሮ ሄለን ነበር የጮኸችባት። እንዴት እናቴ ወንድሜ እኔ ሳይልሽ ነው አይደል የመጣሽው? እኛ እኮ ቤታችን ሰላም ፈጥሮ ነበር፣ አንቺ መተሽ እንደገና ልበጠብጪ ነው እንዴ? እያለች እናቷን በጣም እየተናገረች ነበረ። ስርዓት ያዢ እያለቻት እንግዲህ ወይዘሮ ሄለንም እየተናገረች ባለበት ሰዓት ነበር እንግዲህ ፖሊሶቹ መጥተው የያዟቸው ማለት ነው። እና እኔ ምንም ነገር የሰራሁት ወንጀል የለም አልሄድም ብላ ነበረ። ግን ደግሞ የግድ መሄድ አለብሽ፣ ተጠቁመን ተጠርተን ነው የመጣ ነው፣ ስለዚህ የግድ መሄድ አለብሽ በማለት እንግዲህ ወይዘሮ ሄለንን እዘዋት ወደ ፖሊስ ጣቢያ ሄደዋል ማለት ነው። ሲቀጥል ኤልሹ ለምንድን ነው እናቴ ምንም አይነት ወንጀል አልሰራችም፣ እንድትወስዷት አልፈልግም፣ አትውሰዷት እያለች እንግዲህ ስለ እናቷ መከራከር እንትን ብላለች ማለት ነው። ምክንያቱም ከዚህ በፊት ጆን ተናግሯታል። ጆን የነገራት ነገር ምንድን ነው? አዶኒና ቤሉን አንድ ላይ እየሰሩ ነው። ሲቀጥል ደግሞ እናትሽን ጠብቂያት ብሎ ማስጠንቀቂያ ሰጥቷት ነበርና ያ ነገር ነው በቃ ጆን እንዳለኝ እውነቱን ነው። በፖሊሶች እንድትያያዝ እናቴ ያደረገው እራሱ ወንድሜ ነው እንዴ? ቤሉን ነው እንዴ ይህን ሁሉ ነገር ያደረገው? በማለት ስቅስቅ ብላ እያለቀሰች ነበር ማለት ነው። እንግዲህ በመጨረሻ ማለት ነው ጆን ጋር ትደውላለች። ጆን ይመጣል። ራሴን ከማጥፋቴ የሆነ ነገር ራሴን ከመጉዳቴ በፊት ከዚሁ እዘኸኝ ሂድ እያለች እንግዲህ ከጆን ጋር ብላ እያለቀሰች ነበር። ምንድን ነው የተፈጠረው ነገር በማለት እንግዲህ ሲጠይቃት ወይዘሮ ሄለን በፖሊሶች እንደተያዘች እንደታሰረች ትነግረዋለች። እንዴ ታሰረች እንዴ ምናምን ነገር አለ። እሱ ምንም አላወቅም። ለምን ወደ ቤት እንዲመጣ ጠርተው ነበር ማለት ነው። አዎ ታሰረች እኮ በቃ ወንድሜ ነው ያሳዛት። አይ ወንድምሽ አይመስለኝም፣ ምክንያቱም ወንድምሽ ከኔ ጋር ነበረ። በቃ በጣም ተናዶ ተበሳጭቶ ነበረ። እንዲሁም ደግሞ ወይዘሮ ሄለን ያለችበትን ቦታ ንገረኝ እያለ በጣም በዚያ ጉዳይ ሲያሰቃይ ነበረ። ስለዚህ ወንድምሽ አይመስለኝም፣ ግን ደግሞ ማን ሊሆን ይችላል? እናትሽ እንድትታሰር ያደረገው ማን ሊሆን ይችላል? እያለ እንግዲህ ባክህን ወንድሜ ነው፣ ከዚያ ውጭ ማን ይሆናል? ወደ ቤት እንድትመጣ ያደረገው አውቆ ነው፣ ለማሳሰር እንዲመቸው ብሎ ነው በማለት አይመስለኝም። እሱ እጅጉን በጣም ተበሳጭቶ ተናዶ አሁን ላይ ቢያገኛት ራሱ ምን እንደሚያደርጋት በጣም ነው የተበሳጨው፣ በጣም ነው የተናደደው እያለ እንግዲህ ያው ጆን ሲናገር ነበር ማለት ነው። በነገራችን ላይ ጆንም ማለት ነው እውነቱን ቢያውቀው በእርግጠኝነት ያው ከአዶኒ ጎን ነው የሚቆመው። ምክንያቱም ማንም ቢሆን ማንም እንዲጎዳ ስለማይፈልግ። በነገራችን ላይ ብዙ ነገሮችን ለኤልሹ የሚነግራት በቃ ለሚመጣባት ለሚደርስባት ነገር እንድትጠነቀቅ ነው። ስለሚወዳት ስለሚያፈቅራት ማለት ነው። እሱ በጣም ነው የሚያፈቅራት የሚወዳት። እሷ ግን ምንም አይነት ቦታ ብዙም የላትም። ሆኖም ግን በብዙ ነገር እንድትጠነቀቅ ማለት ነው ያደርጋታል፣ ወይንም አስቀድሞ ይነግራታል። ያ ማለት እንግዲህ እሱ መጥፎ ነገር ሲሰራ የሚወድ ልጅ አይደለም። በነገራችን ላይ ከእውነት ጎን ለመቆም የሚጥር ልጅ ነው። ምክንያቱም በቃ ገንዘብ ለማግኘት ከዚያም ቢሰራ ግን ደግሞ ሚዛናዊ የሆነ ልጅ ነው ብዬ ነው የማስበው ማለት ነው። እና እንግዲህ አሁን ላይ አዶኒ ያለበት ሁኔታ እና ቤሎን ያለበት ሁኔታ እጅጉን በጣም ነው የሚያሳዝነው። እንግዲህ ይረጋጋሉ ብዬ ተስፋ አደርጋለሁ። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።